السلام عليكم. وعليكم السلام ورحمة الله وبركاته. እንኳን ደህና መጡ። አሜን። ሁላችሁም በአግባቡ ተዘጋጅተው ደርሶላችኋል። ነገሮች አሉ የሚቀረው እዚህ አንዳንድ ነገሮችን እንጠይቃችኋለሁ። ለሌሎች ከስተመሮቻችን ኤክስፔሪንስ ሊኖር ስለሚችል እንዴት አዩት? በመሰረቱ እንግዲህ አሁን ያለነው በሀያት አክሲዮን ማህበር ጽሕፈት ቤት ነው። መጣሁት የገዛናቸውን ቤቶች ውል ለመዋዋል እና ለመፈራረም ነው። ለዚህ ደረጃ ያበቃችን ደግሞ ሴልስ መኗ ወይም ሴልስ ገርባ ሀያት አደም ናት እና በእውነቱ በጣም ታማኝ ብዬ ከምጠራት እና ጥሩ ሽያጭ ልምድና ታማኝነትና እውነተኛ የመሆን ጥረት የምታደርግ ናትና ድርጅቱ እንደ ድርጅት ከነባር ድርጅቶች መካከል የመጀመሪያው ነው። በውስጡ ያሉት ደግሞ ኤክስፐርቲስ በጣም ጎበዞች እና ስራቸውን የሚያውቁ ሰዎች መሆናቸውን ነው የተረዳሁት። በተለይም ደግሞ እኛ በርካታ ሎኬሽኖች አሏቸው። እኛ ደግሞ ካሉት ሎኬሽንስ የመረጥነው የካዛንቺስን ሎኬሽን ነው። ምክንያቱም ሎኬሽን ይላል ፈረንጅ ቦታ ንብረት ለመግዛት ቤት ለመግዛት ንግድም የማናቸውንም አይነት ነገር ለማድረግ የሎኬሽን አስፈላጊነት የታመነበት በመሆኑ የካዛንቺስ ሎኬሽን ምርጥ ሎኬሽን ሆኖ ነው ያገኘነው። ብዙ በርካታ ምክንያቶች፣ አንደኛ ያለው እንደ ሴንትር ኦፍ ሲቲ ነው፣ መካከል ያለ ነው። ካዛንቺስ የማያውቁ ሰዎች ካልሆነ በስተቀር ካዛንቺስ እንደ አዲስ እየተሰራች ያለች ከተማ ናት። ይህ አፓርትመንት ደግሞ ያለው በእውነት በርካታ ኢንተርናሽናል ኦርጋናይዜሽንስ ኢንተርናሽናል ሆቴሎች ያሉበትን ሂልተን፣ ሸራተን፣ ረማዳ፣ ኢንተርኮንቲኔንታል እና ሌሎች ያሉበት ነው። የመንግስት መስሪያ ቤቶችን በብዛት ያሉበት ነው። በርካታ የሙዚየም ሴንተር ናት። ፍልውሃ ወደ ኤርፖርትም ለመሄድ ሴንተር ላይ ያለ አማራጭ ያለው ነው። ለማከራየትም ለመኖርም ይመቻል በሚል ነው ቦታውን የገዛ ነው። ስለዚህ ይህንን እድል በማግኘታችን በጣም ደስ ብሎናል። ያለው ሁኔታ ግን ከምንላቸው ጉዳዮች የተነሳ ይሄ ቦታ ብዙ ሊቆይ ስለማይችል መግዛት የሚፈልግ ሰው ቶሎ ብረባረብና ብገዛ የተሻለ ይሆናል ብለን እናስባለን። በተለይም በውጭ የሚኖሩ ሰዎች እድሉ አላቸው። እየገዙ ያሉትን በብዛት ደግሞ ከውጭ የመጡና ከውጭ በመላላክ የሚገዙ ሰዎች መሆናቸውን ነው የተረዳ ነው እና በምን አይነት መልክ ገንዘብ ማስተላለፍ እችላለሁ፣ እንዴት አድርጌ መግዛት እችላለሁ የሚባለው ነገር እንደ ችግር የሚቆጠር ነገር አይደለም። ሀያት አክሲዮን የታወቀ አክሲዮን ማህበር ነው። በስዊፍት ገንዘብ ማሸጋገር ይቻላል ወደ ራሳቸው አካውንት በቀጥታ። ዘመድ አዝማድ የግድ አዲስ አበባ ውስጥ ካለኝ ሳይኖረኝ ቀረ የሚባል ነገር አይኖረውም። መግዛት የፈለገ ሰው በቀጥታ እንትን ማድረግ ይቻላል። ኮንትራቶችን በኦንላይን መፈራረም ይቻላል። እኔ እንደ አጋጣሚ መጥቼ እዚህ ስላለሁ ነው በአካል ተገኝቼ ለመፈረም የመጣሁት እንጂ ልኮ ተፈርሞ ሊመጣ ሊሄድ የሚችልበት አይነት ሲቹዌሽን ስላለ ማንኛችሁም ይህን እድል እንድትጠቀሙ ጋብዛለሁ። እኔ በኩሌ ጥሩ ማብራሪያ ነው የሰጡት። ቢካዝ ብዙ ከስተመሮች አንዳንዴ መግዛት እየፈለጉ ያለውን ሲስተም አንደርስታንድ ያደርጉት። ይህ አዌርነስ ለብዙ ሰዎች ይደርሳል ብዬ ተስፋ አደርጋለሁ። ምክንያቱም አንድ ሰው መጥቶ እኛ ጋር አሁን ላይ ያለበት ሁኔታ ለአንድ ቤት ብለው መጥተው 3-4 ቤት እየገዙ ያለበት ሁኔታ ነው።
ስፔሻሊ አነስ ያለ ካሬ ከ45 ካሬ 55 60 እና 80 ካሬ ለኢንቨስትመንት በዶላር ነው የሚከራየው። ቢካዝ ከዚህ በፊት በነበረን ኤክስፔሪየንስ ኢንተርኮንቲኔንታል ሆቴል አጠገብ ሽጠናል እና እዛ ላይ ያለን ኪራይ አሁን አሪፍ ነው። እስከ 200 ሺህ ብር እና ከዛ በላይ እየተከራየ ነው ያለው 47 ካሬው ማለት ነው። ከዛ አንገን እስከ ዛሬ ከነበረው አያት ከሰጠን ሎኬሽን ቤስት ሎኬሽን እኔ ራሴ ካሳንቺስ ነው። ቢካዝ የአመቱ ምርጥ የሚለው በጣም የተደሰኩበት በካምፓኒው ብዙ ከስተመሮች ለምሳሌ ከውጭ ሲመጡ መኖር የሚፈልጉት መሀል ከተማ ነው። ቢካዝ ልጆቻቸውም የለመዱት የላይፍ ስታይል አለ። ሶ ላይክ አንድ ዲያስፖራን ፉሪ ሂደት ኑር ቢባል ሊኖር አይችልም። ሶ የካሳንቺስ ግን መሀል ከተማ ዲዘርቭ ያደርጋቸዋል ካለው እሳቸው በደንብ ገልጸውታል። ካለው ሁኔታ ሞር የተሻለ የሚኖሩበት ነው እና የመጣችሁ ብዙ ነው የምንለው። ሀቡ አደም እባላለሁ። ያው ትንሽ በአያት ስም የተጠራሁት በካምፓኒ ስም። ስለዚህ በ09108871 እየደወላችሁ መጣችሁ ከትንሽ ካሬ ጀምሮ እስከ ትልቅ ካሬ የቤት አማራጮች እና የፍሎር አማራጮች አሉላችሁ። መጣችሁ መግዛት ትችላላችሁ። መልካም ጊዜ። እሳቸው እዚህ ድረስ መጥተው ተሞክሯቸውን ስላካፈሉኝ አመሰግናለሁ። ወደ ፊርማችን ወንበር በጣም ጥሩ እንትን ነው። በዋጋውም ደረጃ ቢሆን ሪዝነብል የሆነ ዋጋ ነው ብሎ መናገር ይቻላል። እኛ ከዚህ በፊትም ገዝተናል። ባለፈው መንግስት በዛን ጊዜ የተገዛበት ዋጋ እና አሁን እየተሸጠበት ያለው ዋጋ በጣም ከ20% በታች በወረደ ዋጋ ነው እየተሸጠ ያለው እና ዋጋውም የሚያስፈራ አይደለም። አንድ ሁለተኛ ደግሞ ክፍያውም እንደየግንባታው ሂደት ነው። ገና ሲጀመር ቀጥሎ ያለው እያለ እስከ መጨረሻው በሚያልቅበት ሰዓት ላይ ክፍያው የሚያልቀው መሆኑ 2 ዓመት ሊወስድ እስከሚችልበት ጊዜ ድረስ ሊሆን ይችላል እና ውጭ ላለው ሰው ደግሞ ይሄ ብዙ የሚከብድ ነገር አይደለም ብዬ አስባለሁ እና ሰው ግረባረብ ደስ ይለኛል እና ለህብረተሰቡ ጥቅም ሲባል ነው የማወራው። ለእናንተ ገበያ ማመቻቸት አይደለም እና እኛ የተጠቀምነው ለምን ባለማወቅ ኢንፎርሜሽን ባለማግኘት ምክንያት ትክክለኛ የሆነ መረጃ ባለማግኘት ምክንያት መጠቀም ሲችል ለምን ይቀራል? በተለይ ውጭ ያለው የህብረተሰብ ክፍል ለማለት ነው። አመሰግናለሁ። በዛ ላይ ደግሞ የሚሸጠው በውላችን ላይ እንዳዩት በብር ነው። ከመጨረሻው ላይ 10 ሚሊዮን ብር ከሆነ ጠቅላላ 10 ሚሊዮን ብር ብቻ ነው የሚከፍለው። የህንፃ ሲጨምር ማለት ምንም አይነት አንድ በተዋዋለበት ስለሆነ ከመጨረሻ የነገር ታሳቢ በማድረግ በጣም እናመሰግናል። አንደኛው ወደ ድርጅቱ ይገባል፣ ቀሪው ወደ እናንተ ትሆናል። ስለዚህ የሶስቱን ቤት ሰጣችኋለሁ። ሶስት ቤት ነው። ሶስት ሙሉ ተፈራሚ መስደር Thank you so much.